ጊዜያዊ ስምምነቱ ቴክኒካሊ ፈርሷል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ረቡዕ መጋቢት 3 ቀን 2017 ዓ.ም ባወጣው የጽሑፍ መግለጫ የክልሉ የጸጥታ አመራሮች ለአንድ ጠባብ ቡድን ወግነው ከተልእኳቸው ውጭ መፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል በማለት ከሷል። የሰሜን ምስራቅና ደቡብ ግንባሮች የሰራዊት አዛዦች ህገወጥ ተግባራት ብሎ የጠራው እንቅስቃሴ እያካሄዱ ናቸው በማለት ገልጿል። በዚህም በሰላማዊ ዜጎች ላይ ጥቃቶች መቀጠላቸውንና ከላይ እስከ ታችኛው የመንግስት መዋቅር ለማፍረስ እየተሰራ ነው በማለት መግለጫው ወንጅሏል። መግለጫው አክሎ ይህ ተግባር ኋላ ቀር ቡድን ብሎ የጠራው ለነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በመወገን የተፈጸመ መሆኑንና የፕሪቶሪያው ስምምነት በግላጭ በመጣስ የትግራይ ህዝብ ዳግመኛ ወደ እልቂት የሚያስገባ ነው ሲል አስታውቋል። የጊዜያዊ አስተዳደሩ አመራሮች እየታሰሩና እየታፈኑ ናቸው ያለው መግለጫው ከዚህም አልፎ የአስተዳደሩ አመራሮች በመያዝ ወደ ሶስተኛ ወገን አሳልፎ ከመስጠት አይቆጠብም ብሏል። ሶስተኛ ወገን ብሎ የጠራው አካል ግን በግልጽ መግለጫው አልጠቀሰም። ለክልሉ ወጣቶችና ህዝብ ብሎ ባስተላለፈው መልእክት ሂደቱ የትግራይ ህዝብ ወደ እርስ በርስ ግጭት የሚያስገባ በመሆኑ በተደራጀ መልኩ ራሱን ይጠብቅ ብሏል። መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀር ቡድን ተላላኪ እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ አይወክሉም ብሎ ይህ በመረዳት አስፈላጊ ድጋፍ ማድረግ አለበት በማለት አክሏል። የፕሪቶሪያ ስምምነት እንዲህ ባለ መንገድ ሲፈርስና የትግራይ ህዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብሏል። ዓለም አቀፍ ማህበረሰብም ጫና ሊያሳድር ይገባል በማለት አስታውቋል። ጊዜያዊ አስተዳደሩም በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ማምሻውን ባወጣው መግለጫ ሶስተኛ ወገን ወደ ክልሉ እንዲገባ መጥራት ተቀባይነት የሌለውና የፕሪቶሪያው ስምምነት የሚጥስ ነው ብሏል። በክልሉ በጸጥታ ኃይሎች የተጀመረ ህገ መንግስትና የህግ ልዕልና ማስከበር እንቅስቃሴ ብሎ የጠራው የሰላም ስምምነቱ የሚያስከብር እንጂ የሚጥስ አይደለም በማለት ገልጿል። ሰራዊታችንና አመራሩ ለፕሪቶሪያው ስምምነት ትግበራ የሚታገሉ እንጂ ጸረ ሰላም አይደሉም ብሏል መግለጫው አክሎም። የክህደት ቡድን ብሎ በጠራው እና አቶ ጌታቸው ረዳ በቀጥታ ይሁን በተዘዋዋሪ ሶስተኛ ወገን በትግራይ እጁ እንዲያስገባ ያደረገው ጥሪ ግልጽ ክህደት ነው፣ የሰላም ስምምነቱ አደጋ ላይ የሚጥል በመሆኑ ተቀባይነት የለውም ብሏል። የኢትዮጵያ መንግስት ሆነ የዓለም አቀፍ ማህበረሰብ የፕሪቶሪያው ስምምነት በመተግበር ዘላቂ ሰላም በሚያመጣ መንገድ አዎንታዊ ድርሻ እንዲያበረክቱ ሲልም ጥሪ አቅርቧል። በተያያዘ ዜና በክልሉ የደቡብ ምስራቅ ዞን አስተዳደር ባወጣው መግለጫ ትናንት ማክሰኞ መጋቢት 2 ቀን 2017 ዓ.ም በአድ ጉደም ከተማ ነዋሪዎች ላይ በተከፈተ ተኩስ 4 ሰዎች በከባዱ ሲቆስሉ በርካቶች ላይ ደግሞ ቀላል ጉዳት ደረሰባቸው በማለት አስታውቋል። ማህተም በመንጠቅ ስም የተፈጸመ ተግባር ነው ብለውታል። ትላንት በዞኑ ከአድ ጉደም ከተማ 7 እንዲሁም ከሳምረ ወረዳ 2 አመራሮች ወዳልታወቀ ቦታ ታፍነው ተወስዷል በማለትም አስተዳደሩ ከሷል። ትላንት በአድ ጉደም ከተማ ጉዳት ከደረሰባቸው ሰዎች አንዱ ሞገስ ኪዳኑ የተባለ ወጣት በከተማው አስተዳደር ጽፈት ቤት አካባቢ ወጣቶች ተሰባስበው በነበሩበት ጊዜ በተተኮሰ ጥይት የቀኝ እግሩ ላይ ጉዳት እንደደረሰበት ለአሜሪካ ድምጽ አስታውቋል። በእነዛ በታጣቂ ኃይሎቹ ማለት ነው በተተኮሰብን የተወሰኑ ሰዎች ተጎዳን። ያው በብረት የተመታን ወደ 4 ሰው ነው 5 ሰው ተጎድቶ ሆስፒታል የገባው። ሌላው ደግሞ በዱላም በምንም ተመቶ በየቤቱ የገባ ሰው ማለት እግሬ ላይ የተመታው በክላሽ የቀኝ እግሬ ላይ ከፊት ነው የተመታው። በስቶ ከኋላ ወጣ። በአሁኑ ሰዓት በአድ ጉደም ሆስፒታል ህክምናው እየተከታተለ እንዳለ ሞገስ ገልጿል። በጥቃቱ በጥይት ጉዳት ደርሶባቸው ወደ መቀለ አይደር ሪፈራል ሆስፒታል 2 ሰዎች ለህክምና እንደገቡ ደግሞ ከሆስፒታሉ ሰራተኞች ያገኘሁት መረጃ ያሳያል። በትግራይ ክልል ወቅታዊ ጉዳይና የተለያዩ ውሳኔዎች በተመለከተ ከክልሉ የጸጥታ አመራሮችና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ትላንት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የክልሉ የጸጥታና የሰላም ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ከኃላፊነታቸውን አንስተዋል። ከትላንት በስቲያም በተመሳሳይ 3 ከፍተኛ ወታደራዊ አዛዦች ከግንባር አዛዥነት ቦታ ማንሳታቸውንና ይህ ውሳኔ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና የክልሉ የጸጥታና ሰላም ቢሮ እንደተቃወሙት ይታወሳል።